ጤና ይስጥልኝ። እንዴት ሰነበታችሁ? ይሄ ታደሰ ቲዩብ ነው። ያው እንግዲህ እንደተለመደው አንዳንድ ሀሳቦችን አቀርባለሁ። ዛሬ ይዤ የመጣሁት ደግሞ ያው እንደሚታወቀው እንግዲህ የትግላችን ሁኔታ ያለበትን አቅጣጫውንና የት ደረሰ የሚለውን በመከታተል አናሊዝ በማድረግ የቻልኩትን ያክል ይጠቅማሉ ያልኳቸውን ሀሳቦችን ይዤ እመጣለሁ፣ አጋራለሁ። በቅድሚያ በወንድማችን ጀግናው ሻለቃ መንበሩ ቤተሰቦችን ፈጣሪ ያጽናችሁ ማለት እፈልጋለሁ። ታጋይ ይሞታል፣ ትግል ግን ይቀጥላል። እሱ ለህዝቡ፣ ለወገኑ፣ ለአማራ ህዝብ የህልውና አደጋውን ለመመከት ሲያታግል የወደቀ ወንድማችን ነው። ጀግና ይሄዳል፣ መታሰቢያው ለዘላለም ነው። የጀግና መታሰቢያው ለዘላለም ነው ይላል። ጀግናን እናከብራለን። ጀግናን እግዚአብሔር ነፍስን በገነት ታኑረው እንላለን። ያው የወጣለት ዓላማ ስለሆነ መሞት ያለ ነው። ጦርነት ነው። እንደተቀደሰ ዓላማ ወንድማችን ተሰውቷል። እግዚአብሔር ቤተሰቦችን ያጽናናልን እላለሁኝ። ከዚህ በመቀጠል ዛሬ የመጣሁት ዋናው ቁም ነገር የአማራ ትግል ያለበትን ሁኔታ በተመለከተ ነው። ጥሪ ያቀርባለሁ። ዛሬ የማቀርበው ጥሪ አለ። ይህ ጥሪ ደግሞ ለመላው የአማራ ፋኖ ሰራዊት እና የሰራዊት አዛዦች፣ የመስመር አዋጊዎች በሙሉ የቀረበ ጥሪ እንደሚከተለው ይላል። እንደሚታወቀው የአማራ ሕዝብ በማንነቱ ተለይቶ የዘር ማጥፋት ጭፍጨፋ እየተፈጸመበት ይገኛል። በመሆኑ ይህን የዘር ማጥፋት ወንጀል ለዓለም አቀፉ ማህበረሰብ ለማሳወቅ እና ዓለም አቀፉ ማህበረሰብ ይህን ህዝብ ከመጥፋት እንዲታደግ በውጭ ሀገር በሚኖሩ የኢትዮጵያ ምሁራን በኩል ጥያቄ ቀርቦላቸው እስከ ዛሬ ቀን ድረስ እውቅና መስጠት አልቻሉም። ብዙ ጥረቶች እየተደረጉ ነው። በዲፕሎማሲው ዓለም አቀፍ ተቋማት፣ የሰብአዊ መብት ድርጅቶች፣ ህግ አርቃቂዎች፣ የህግ ባለሙያዎች፣ የተባበሩት መንግስታት፣ የአሜሪካ መንግስት እንዲሁም የአውሮፓ መንግስታት ይህን የአማራ ህዝብ መጨፍጨፍ፣ የህልውና አደጋ፣ የዘር ፍጅት፣ ጆኖሳይድ እውቅና እንዲሰጡ ጥያቄዎች በኢትዮጵያውያን ትውልድ የኢትዮጵያውያን ምሁራን በአሜሪካን በአውሮፓም ያሉ በየጊዜው እያቀረቡ ያላሰለሰ ጥረታቸውን ሲያደርጉ ቆይተዋል። እስካሁን ድረስ ግን እውቅና ማግኘት አልተቻለም። እውቅና ማግኘት ያልተቻለበት ምክንያቱ ምንድን ነው? ለምንድን ነው የአማራ ህዝብ በዘሩ ተለይቶ በድሮን በየቀኑ እየተጨፈጨፈ ትምህርት ቤት ላይ፣ ሕክምና ጣቢያዎቹ፣ ሆስፒታሎች ላይ እንዲሁም ቤተክርስቲያን ላይ መኪና መሳፈሪያ በጉዞ ላይ እያለ ተሳፍሮ እያለ በጉዞ ላይ እያለ እየተጨፈጨፈ እየታገተ በተገኘው አጋጣሚ በገበያዎች በተለያዩ ማህበራዊ ህዝባዊ መሰብሰቢያ ቦታዎች ላይ ሁሉ እየተከታተለ በዘመናዊ ድሮን የሚጨፈጭፈውን ህዝብ ይህንን ጭፍጨፋ ለምን የጄኖሳይድ የዘር ማጥፋት ነው የሚለውን ለምን እውቅና መስጠት አልፈለጉም ለሚለው ምክንያቶችን እንመለከታለን። ምክንያቶች በዋናነት ሁለት ናቸው ምክንያቶቹ። አንደኛው ፋኖ አንድ ተቋም የለውም የሚል ነው። ይሄ ዋነኛውና
ሁላችንም የምናምንበት ነገር ነው። ይሄ እውነት ነው። ይሄ ሜዳ ላይ አሁን ያለው ነገር ነው። ምክንያታቸው ፋኖ አንድ ተቋም የለውም ወይም ብዙ አደረጃጀቶች ነው ያለው የሚል ሲሆን፣ ሁለተኛው ደግሞ ፋኖዎች የሚዋጉት ለስልጣን ነው ይላሉ። በእነዚህ በሁለት ምክንያቶች እስካሁን የህዝባችንን የዘር ጭፍጨፋ እውቅና መስጠት አልተቻለም። በዲፕሎማሲው ዓለም ላይ የዲፕሎማሲ ስራ እንዳይሰራ እንቅፋት የሆኑ ነገሮች እነዚህ ነገሮች ናቸው። ይህ ድርሻ የማን ነው ብለን ስንመለከት ደግሞ በመሰረቱ ፋኖ አንድ ነው፣ ዓላማው አንድ ነው። የወጣውም ከየቀበሌው፣ ከየሰፈሩ፣ ከየወረዳው፣ ከየአውራጃው፣ ከየክፍለ ከተማው፣ ከተለያየ ቦታ ከተለያዩ ክልሎችም እስከ ድሬዳዋ ሐረር ድሬዳዋ ድረስ የመጡ ከተለያየ ብሔር ብሔረሰብም ወደ ፋኖ ትግል የተቀላቀሉት ለአማራ ህዝብ የህልውና አደጋ ለመሞት ነው። አንድና አንድ ነው። ነገር ግን ይሄንን ትግል ይሄንን ታጋይ ይሄንን ሳት የሆነ ታጋይ ይሄን ጀግና ታጋይ ይመራሉ ተብለው ከላይ የተቀመጡት የፖለቲካ ስራ መስራት አልቻሉም። ትልቅ እንቅፋት ለፖለቲካ ስራችን ለአማራ ህዝብ ፖለቲካ የአማራ ህዝብ መጨፍጨፍና ግፍ ጊዜው እንዲያጥር ባጭር እንዲቋጭ የዚህ ትግል ግቡን ባጭር ጊዜ እንዲመታ ብዙ ስራዎች የተሰሩ ቢሆንም ወታደራዊ መስኩ ከፍተኛ ውጤት የተገኘበት ከፍተኛ ስራ የተሰራበትና ዓለምን ያስደነቀ ድል ቢመዘገብም በፖለቲካ እስካልታጀበ ድረስ ግን ጎደሎ እንደሆነ ነው ያለው። እስካሁን የፖለቲካ ስራ መስራት አልተቻለም። ፖለቲካው ዜሮ ነው። እንደሚታወቀው ህዝባዊ ድርጅቱ የተሟላ ተቋም ይዞ መጥቷል። ህዝባዊ ድርጅቱ የፖለቲካ ስራ ይሰራል፣ ወታደራዊ ስራ ይሰራል፣ መታገያና ማኒፌስቶውን አሳውቋል። የሚመራበትን የሚሄድበትን መነሻውን መዳረሻውን ግልጽ አድርጎ ለህዝብም ለዓለም አቀፍ ማህበረሰቡም አሳውቋል። ነገር ግን ሁሉም ፋኖች ስላልተጠቃለሉ ራሳቸው ያቋቋሙትን አንፈልግም ብለው የወጡ ብዙ የፋኖ ተቋማት ስላሉ በዋናነት 5 ብዬ አስቀምጫቸዋለሁ። 5ቱን ነው ዛሬ እነሱ ላይ ነው ትኩረት ማድረገው። ምክንያቱም ህዝባዊ ድርጅቱ ላይ ነቀፌታ አላገኘሁበትም፣ ጎደሎ ሆኖ አላገኘሁትም። በዲፕሎማቱ የዓለም አቀፉን የቴክኒክ ባለሙያዎቹ የሳበ ነው። መጠው ሜዳው ድረስ ጫካ ድረስ መጠው የተወያዩበት ሁኔታ ነው ያለ። ስለዚህ የዲፕሎማሲ ስራው በእነሱ በኩል በታላቁ እስክንድር ነጋ በኩል አስቀድሞም ታዋቂነት ያለው ሰው አስቀድሞም ለዩኤን ያሳወቀ ለአሜሪካ መንግስት ያሳወቀ ታላቅ ሰው ስለሆነ በዛ በኩል ችግር የለም። በወታደራዊ መስክ ደግሞ ሁሉም ፋኖች እንደሚዋጉት ህዝባዊ ድርጅቱም በዛ ውስጥ ያሉ ታጋዮች ጠላትን ቁም ስቅሉን እያሳዩት ይገኛሉ። ከዚህ የተነሳ እነሱ ላይ ብዙ ምለው ነገር የለኝም። ዛሬ እነሱ ተቋም ይዘው መጥተዋል። ድርጅት አላቸው። ይሄ ድርጅት ደግሞ የታወቀ ነው፣ ሁሉም አውቆታል። ዛሬ መናገር የምንፈልገው አንድ ያልሆኑ 5 የአማራ ፋኖ በአማራ ስም የተቋቋሙ እነሱ ላይ ነው የምናገረው፣ በእነሱ ላይ ነው። ዛሬ እኔ ለፋኖ ሰራዊት በአክብሮት የማቀርበው ጥሪ እንደሚከተለው ነው። በተለይ በአንድ አማራ ፋኖ ስም የተደራጃችሁ 5 የፋኖ አደረጃጀቶች ሁሉ የበላይ አመራሮች ላይ አንድ ተቋም እንዲፈጥሩ ማስገደድ ወይም አመራሮቹ በሌላ እንዲተኩ አድርጉ። ይሄ ዛሬ የምጠይቃችሁ
የማቀርብላችሁ ጥሪ ነው። ይህን ሳቀርብ ደግሞ በትህትናና በአክብሮት ነው። ምክንያቱም ትግላችን የህልውና ትግል እንጂ አንድን መሪ ማንገስ አይደለም። አንድ መሪ እስካሁን ለሰራው ስራ እናመሰግናለን፣ ጥሩ ስራ ሰርቷል። የሆነ ቦታ ላይ ግን ከቆመ ትግሉን ወደፊት ማስኬድ የማይችል ከሆነ መነሳት ነው ያለበት። መተካት በሌላ ሞልቷል። ብዙ ጀግና አለ፣ ብዙ ምሁር አለ፣ ብዙ አዋቂ፣ ብዙ ጠቢብ አለ። ስለዚህ ማስገደድ አንድነት እንዲፈጥሩ ከ5 ወደ 1 እንዲመጡና 2 ድርጅት እንዲኖረን ይህ እንድታደርጉ ዛሬ ጥሪ አቀርባለሁ። የአማራን ህዝብ መከራ የምናሳጥረው የእናንተንም የወንድሞቻችን ሞት መቀነስ የሚቻለው በአጭር ጊዜ ትግሉ ድል እንዲያደርግ ግቡን እንዲመታ ማድረግ የምንችለው መሰናክሎችን፣ እንቅፋቶችን በማስወገድ በማስተካከል በማረም ስንሄድ ነው። ዛሬ የጎንዮሽ ግጭቶች ውስጥ ገብተን ጠላት ነጥለህ ምታ በሚለው ስልቱ ነጥሎ እየመታን ያለው ከዚህ የተነሳ ነው። ይህን ክፍተት ለመሸፈን ይህንን መሰናክል ለማስወገድ መሰናክል የሆኑ ሰዎች አሁንም መሰናክል እንደሆኑ መቀጠል የለባቸው። ስለዚህ ወይ መስተካከል አለባቸው ወይ ደግሞ መተካት በሌላ ሰው መተካት መቻል አለበት። አለዛ ዋጋ ያስከፍለናል። በጣም ብዙ ዋጋ እንከፍላለን። የትግሉ ጊዜ በተራዘመ ቁጥር ምን ይዞ እንደሚመጣ ዓለም አቀፋዊ አካሄድ፣ የጎረቤት አገሮች አካሄድ፣ የአካባቢው የፖለቲካ አካሄድ በሙሉ እየተቀያየረ ስለሆነ በፍጥነት እየተቀያየረ ጠላቶቻችን ደግሞ በፍጥነት እየተደራጁና አንድ እየሆኑ እየተሰባሰቡ ሲመጡ እኛ ደግሞ ወደኋላ ወይም እግራችን ላይ ድንጋይ እንደታሰረ ምንዘገይበት ምንጓተትበት ሁኔታ መኖር የለበትም። ስለዚህ ዛሬ የምጠይቃችሁ በአክብሮት መሪዎች፣ የበላይ መሪዎቻችሁን፣ አስፈጻሚ አካላትን ተጽዕኖ በመፍጠር አልፎ አሊያም በማስገደድ ወይ አንድ እንዲሆኑ አንድ መታገያ ተቋም እንዲፈጥሩ ግድ ነው። አንድ መታገያ ተቋም እንደዚህ በተለያየ ክፍለ ሀገር ገሌ የሚመራው ገሌ በዛ 5 እንደ መሳፍንት ዘመን መሳፍንቶች ያደረጉ እንደነበሩት አይነት ይሄ ትክክለኛ የሆነ አንድነት የሌለው፣ እኔ ይቅርታ አድርጉልኝ፣ ዘመቻ አንድነት የሚለው ድሮም አንድ የሆነውን ታጋይ ነው ሽፋን አድርገው የመጡት እንጂ ይሄ ታጋይ አንድ ነው፣ ድሮም አንድ ነው፣ ዛሬም አንድ ነው። አንድ ሆኖ በአንድ ላይ በአንድ ወቅት እንዳይዋጋ አድርገውት የነበር እነዚህ መሪዎች ናቸው። አሁን ደግሞ በዛ ሽፋን የራሳቸውን ስህተት ለመሸፈን ካልሆነ በስተቀር ዘመቻ አንድነት የሚሉት ይህ ታጋይ ይህ ሰራዊት አንድ ነው፣ በአንድ ላይ ነው መዝመት ያለበት፣ በአንድ ላይ በሁሉም ቦታ ጠላት ላይ ኢላማውን አድርጎ መታገል ያለበት ሰራዊት ነው። ያለ ማንም ከልካይ ከቦታ ወደ ቦታ፣ ከጎጃም ወደ ሸዋ፣ ከሸዋ ወደ ጎጃም፣ እንዲሁም ወደ ጎንደር፣ እንዲሁም ወደ ሸዋ ወደ ወሎ ሂዱ በጋራ ሆኖ እንደ መደበኛ ሰራዊት በአንድ ላይ ሆኖ መዋደቅ ያለበት ሰራዊት ነው እንጂ ተከፋፍሎ በጎጃም ለብቻው በእንትን ለብቻው ሆኖ ዛማዶና ዛማዶ ሆነ ዘመቻ አንድነት እስካሁን ድረስ እንኳን ከጎጃም ጎንደር ሂዶ ከጎንደር ፋኖች ጋር ሆኖ የሚዋጋ የጎጃም ፋኖ ያለ አይመስለኝም። ወደ ሌሎችም አካባቢ እንደዚሁም የሄዱ አይመስለኝም። ሁሉም በያለበት ሆኖ ግን አንድ ዘመቻ አንድነት በሚል የሚዲያ ሽፋን በመስጠት ውስጡ ሌላ ውጩ ሌላ ሆኖ ነው ማየው። ውስጡ የበላይ አመራሮቹ አንድ መታገያ ድርጅት መፍጠር አልቻሉም። ለምን ብለህ ጠይቅ። ለምንድን ነው? ዓላማችን አንድ ከሆነ መነሻችንና መደረሻችን አንድ አይነት አንድ ከሆነ ለምን አንድ ተቋም መፍጠር አልቻላችሁም ብላችሁ የበላይ አመራሮቻችሁን፣ ስራ አስፈጻሚዎችን እንዲሁም ዋናውን መሪ በተለይ ጎጃም ላይ ያሉትን መጠየቅ መቻል አለባችሁ። እዛ ላይ ነው ትልቁ ችግር ያለው።
ይህን በአስቸኳይ ህዝባችን ከመከራ ከእልቂት ለማዳን ከዚህ ችግር ለመውጣት ኢኮኖሚውም ዕለት ዕለት እየወደመ ስለሆነ በድሮን ሁሉንም ሊያወድመው ስለሚችል ህዝቡንም ጨፍጭፎ በየቀኑ 100፣ 130፣ 200፣ 300 እየገደለ ዓላማውን ለማሳካት ቀስ በቀስ እየገደለ በየቀኑ እየገደለ በሺዎች ከዛም ብሎ በሚሊዮኖችን የሚጨፈጭፍበት ጊዜና እድል እንዳይሰጠው በአስቸኳይ ይሄ ነገር መሆን አለበት አሳስባለሁ፣ ጥሪ ያቀርባለሁ። ይቅርታ። አራቱም በሌላ ማስገደድ ወይም አመራሩ በሌላ እንዲተኩ አድርጉ። ከዛ ሁለት ድርጅት ይኖረናል ማለት ነው። በአንድ አማራ ፋኖ አደረጃጀት ያላችሁ ወንድሞች አምስቶቹ ወደ አንድ ተቋም ይዛችሁ ነውና አንድ ድርጅት ይኖራል። ከዛ በሌላኛው በኩል ደግሞ አስቀድሞ የተደራጀው ህዝባዊ ድርጅቱ አለ። ስለዚህ ሁለት ድርጅት ይኖረናል ማለት ነው። ይሄ ሁለት ድርጅት ይኖረናል ማለት ነው። የተለያየ አመለካከት እና ሀሳብ ያላቸውን ሰዎችን ለማካተት ሁለት ድርጅት መኖሩ በጣም ጠቃሚ ነው ይላል። በጣም ጠቃሚ ይሆናል ማለት ነው። ሁለት ድርጅት ካለን የተለያዩ ሀሳቦች ያላቸው ሰዎች ከሁለቱ አንዱን መርጠው ይጠቃለላሉ ማለት ነው። ስለዚህ አማራጮች ነው፣ የዲሞክራሲ ሀሳቦች ይንሸራሸራሉ ማለት ነው። ለወደፊትም ጠንካራ ተቋሞቹ ነው። እንደ አሜሪካ አሁን ሁለት ፓርቲዎች ናቸው በዋናነት። ከዛ ከስር ሌሎች የሉ ማለት አይደለም። ግን በእነዚህ በሁለቱ ፓርቲና ዲሞክራትና ሪፐብሊካን በእነሱ ስር ሆነው ነው አገሪቷን በሰላማዊ መንገድ በምርጫ በሀሳብ በመለዋወጥ በሀሳብ በመዋቀር በሀሳብ በመዝመት እያሸነፈ ሀገሪቱን በሰላማዊ መንገድ ስልጣኑን በሰላማዊ መንገድ ተቀብሎ ሀገሪቱን የሚያስተዳድረው ማለት ነው። የዚህ አይነት አካሄድ ሁለት አይነት ሀሳቦች የሚስተናገዱበት ሁለት ድርጅት ይኖረናል። ይሄ በጣም ጠቃሚ ነው። ይህንን ብታደርጉ ተለው ብላችሁ በዛኛው ወገን ያላችሁ በአማራ ፋኖ አንድነት የተደራጃችሁ 5 ድርጅቶች በአስቸኳይ ይህን ተቋም መፍጠር መቻል አለባችሁ። በዚህ ነው ሀሳቦችን በምን ይደራጅ የሚለውን ይሄ እኔ ጉዳይ አይደለም። እኔ የምጠይቀው የአማራ ስቃይ ባጭሩ ይቋጭ ዘንድ ለታለመው ዓላማ ግቡ ጋር እንድንደርስ በተሎ በአስቸኳይ ኪሳራን፣ የህይወት ኪሳራን፣ የኢኮኖሚ ኪሳራን እንድናሳጥር እንድንቀንስ ተሎ ትግሉን ለመቋጨት ይሄን ማድረግ ያለባችሁ ነገር ይሄ ነው የሚል ሀሳብ አለኝ። በዚህ ደግሞ ጥሪ ያቀርባለሁ። ይሄ መሆን የሚችለው ደግሞ ወታደራዊ አመራሮች፣ በተለይ የመስመር አመራሮች፣ አዋጊዎች፣ ዋጋ እየከፈላችሁ ያላችሁት በየቀኑ ወንድሞቻችን እያጣን ነው። መተኪያ የሌላቸውን ህይወታቸውን እየገበሩ ለእኛ ሲሉ ለወገኖቻቸው ሲሉ ለአማራ ህዝብ ሲሉ በየቀኑ በዱር በገደሉ በጫካው ዋጋ እየከፈሉ ያሉ ወንድሞቻችን እነሱን መርዳት አለብን። የነሱን ሞት መቀነስ መቻል አለብን። ይህን እርምጃ ከወሰድን እንቀንሳለን። በአጭር ጊዜ ውስጥ ትግሉ ይጠናቀቃል። የምንፈልገው ግብ እንደርሳለን። ጠላትን በአጭር ጊዜ ውስጥ ማሸነፍ ይቻላል። አሁን በዓለም ላይ ታይቶ የማይታወቅ ጠንካራ ኃይል መፍጠር ተችሏል። እንደ አማራ ፋኖ ተዋጊ በዓለም ላይ እስካሁን ድረስ ታይቶ አይታወቅም። ያለማንም ረዳት ከጠላቱ ማርኮ ታጥቆ ጠላትን እያርበደበደ
የአማራ ክልልን ከ80 እስከ 85 በመቶ በቁጥጥሩ ስር ያዋለ ጀግና ኃይል። እንደዚህ አይነት ኃይል ታይቶ አይታወቅም። ዓለም በሙሉ እየመሰከረለት ነው። ጀግንነቱን የአባቶቹን ጀግንነት በእጥፍ ድርብ በተግባር እያሳየን ነው። በዚህ ዘመን በሕይወት መኖሬ ለእኔ በጣም ደስተኛ ነኝ፣ እድለኛም ነኝ። ይህም በማየቴ እኔ በጣም ደስ ብሎኛል። እሳት የሆነ ጀግና የሚለበልብ እንደ እሳት የሚለበልብ እንደ ሰደድ እሳት የሚንቦገቦግ ጠላቱንን የሚያነድ ጀግና ትውልድ ተፈጥሯል። በፊቱ ማንም መቆም የማይችል ዘመናዊ መሳሪያ መካናይዝዱን፣ ድሮኑን፣ ሚጉን፣ ታንኩን፣ መድፉን ታጥቆ ሊቋቋማቸው አልቻለም። ቀጫጭኖቹ፣ ጥቋቁሮቹ የሚየ ልጆችን፣ የቴዎድሮስ ልጆችን፣ የበላይ ልጆችን፣ የንጉሥ ሚካኤል ልጆችን፣ ያሳምነው ጽጌ ልጆችን አልቻላቸው። ገና በጠላት ላይ እሳት ያዘንባሉ። ገና ጠላት እኮ ገና ምኑን አይቶት ገና። በነገራችን ላይ ትላንት ዛሬ በሸዋና በጎንደር አርማጭሆ፣ በጎጃም ጠላት መፈጠሩን ወደ አማራ ክልል የገባበትን ቀን የረገመበት ታሪክ ነው ተሰርቶ ያለው። ሸዋ ላይ ከ10 የሚበልጡ ከፍተኛ የወታደር ባለስልጣኖች፣ የአብይ ስልጣን ጠባቂዎች ተማርከው በሸዋ ጠቅላይ ግዛት እዝ ስር ይገኛሉ። አርማጭሆ ላይ ከፍተኛ እልቂት በብልጽግና ታጣቂ ላይ ከ500 በላይ ታጣቂ የረገፈ ሲሆን አንድ ሻለቃ መሪያቸውም ደግሞ እንደተወገደ እየሰማን ነው። በጣም ከፍተኛ ድል እየተመዘገበ ነው እዛ አካባቢ። እግዚአብሔር ይመስገን ፋኖዎቻችን ለእውነት ስለቆሙ የእውነት ታጋዮች ስለሆኑ ፈጣሪ እየረዳቸው ነው። ከወንድሞቻችን መካከል አንድ ብቻ ነው መስዋዕት የሆነው። 4 ቁስለኞች አሉ ተብሏል፣ ዘጋቢዎች እንደተናገሩት። እንግዲህ ይሄ ተአምር ነው። 1 ለ500 ይሄ ከሰማይ የወረደ ተአምር ነው እንጂ በሰው ኃይል የሚታሰብ አይደለም። ምክንያቱም እውነትን ከያዝክ ፈጣሪ ሰማይንና ምድር በቃሉ ያቆሙ ፈጣሪ ካንተ ጋር ነው የሚሆነው። ለዚህ ነው እውነትን ያዙ የምለው፣ አትዋሹ የምለው ለዚህ ነው። በእውነት ከወጣህ ታሸንፋለህ። ምክንያቱም እውነት አሸናፊ ነችና። ስለዚህ ይህን ጥሬን የሰማችሁ የምትሰሙ ያላችሁ ለብዙዎች ለሚመለከታቸው አካላት እንድታደርሱልኝ፣ ሸር እንድታደርጉልኝ በዚህ አጋጣሚ ጥሬን አስተላልፋለሁ። በጣም አስፈላጊ ነው። ይሄ ነገር የህዝባችንን መከራ ባጭሩ የሚቋጭ የሚያቆም የሚያስወግድ አካሄድ ነው። ስለዚህ በፍጥነት መስተካከል አለበት። ዳተኝነት፣ ይሄ እንዝላልነት፣ ነገ ወዲያ ይሄ በጣም አስቸጋሪ ነው፣ ያስበላናል። ጠላት አንድ ቀንም አይተኛም። 24 ሰዓት ከ24 ሰዓት እየሰራ ነው። 24 ሰዓት 7 ቀን ሳምንቱን በሙሉ ሌሊቱንም ቀኑንም በሙሉ እየሰራ ይገኛል። ምን ሊያደርግ? አማራን ለማጥፋት። ይሄ ነው ዓላማው፣ ሌላ ዓላማ የለውም። ይህን ነው ዛሬ ለማስተላለፍ የፈለግኩት። ሌላኛው አማራጭ ደግሞ ይህም ማድረግ ካልተቻለ አንድነት ማምጣት ካልተቻለ ይህ በአማራ አንድነት ስም የተደራጁ አምስቶቹ አንድ ተቋም ይዘው ማይመጡ ከሆነ ይህም ማድረግ ካልቻሉ
ሌላ ሁለተኛ አማራጭ ይሄ የኔ ሐሳብ ነው። እንደ ወንድም ሐሳቤን ሸር አደርጋለሁ። እንደ ትግሉ ተጋሪ ሐሳቤን አጋራለሁ። ይሄ እንደ ሁለተኛ አማራጭ ብዬ የወሰድኩት ነው። ሌላ ያለው አማራጭ በወቅታዊ ወይም በወታደራዊ ኃይል እንግዲህ ይህ ከዓለም አቀፉ ማህበረሰብ ጋር በተያያዘ ያለውን እይታ ነው። ዓለም አቀፉ ማህበረሰብ የአማራ ህዝብ የዘር ፍጅት፣ የዘር እልቂት፣ የዘር ማጥፋት ጄኖሳይድ እየተፈጸመበት ነው፣ በዘሩ ምክንያት በማንነቱ ምክንያት ተለይቶ እየተጨፈጨፈ ነው ብለን ለማሳመን ያደረግነው ጥረት ሁሉ በእነሱ እይታ፣ ምክንያቱም እነሱ ከአብዛኛው ኢትዮጵያዊ በፊት ኢትዮጵያ ውስጥ ያለውን ትግል ከመነሻው ጀምሮ ያውቁታል። መጀመሪያ ላይ ዘመነና እስክንድር ህዝባዊ ግንባር ብለው ሲመሰርቱ ዓለም አቀፉ ማህበረሰብ ያውቃል፣ እያንዳንዷን ነገር ያውቃል። ማን ነው ህዝባዊ ግንባር? በህዝባዊ ግንባር ስም ደግሞ ለመጀመሪያ ጊዜ በአማራ ትግል ከፍተኛ መነቃቃት፣ ከውጭም ከውስጥ መነቃቃትን የፈጠረና ከፍተኛ ገንዘብ ደግሞ የተዋጣበት ጊዜ ነበር። በቴሌቶን በከፍተኛ ደረጃ በአንድ ቀን ከፍተኛ ገንዘብ የተሰበሰበበት የትግል ጅማሮ ነበረ። ሁሉም የተነቃቃበት፣ ሁሉም የተደሰተበት፣ ሁሉም በቃ በያለበት የሚችለውን ሁሉ ያደረገበት ቀን ጊዜ ነበረ። ነገር ግን ምክንያቱ ባልታወቀ ሁኔታ ህዝባዊ ግንባሩን አፍርሰው አሁንም ጎጃም ላይ ነው ህዝባዊ ድርጅት ብለነዋል አሉ። ለምን አልተብራራም። ይሁን ትንሽ ስሜቱ እየቀነሰ መጣ። በዛ ደግሞ እንደገና አንድ መሆን አልቻልንም፣ እንደገና ሌላ ደግሞ አታጋይ ድርጅት መሰረታለን ብለው ከ9 ወር በላይ በውይይት በስንት ውጣ ውረድ አንድ ድርጅት ልናቋቁም ነው አሉ። እንግዲህ 2 አፈርሰዋል። አስቡት፣ አንድ ሰው ቤት ጀምሮ ግማሽ ከደረሰ በኋላ ሰርቶ ግማሽ ከደረሰ በኋላ አይ ይህን አፍርሼ እንደገና ነው የምሰራው ካለ ጊዜውን፣ ገንዘቡን ሁሉ ይከስራል። አቅሙን፣ ጉልበቱን፣ ላቡን ይህን ሁሉ ነው የሚያጣው። 2 ጊዜ ለዛው። 3ኛው ደግሞ ህዝባዊ ድርጅቱን በሁሉ ነገር ተስማምተው የምርጫ ውጤት ባለመቀበል ምክንያት አንቀበልም ብለው የወጡ ኃይሎች ናቸው አሁንም በሌላ በውጭ ያሉት ማለት ነው እንጂ ህዝባዊ ድርጅቱ እንደቀጠለ ነው። በውጭ ሆነው እናፈርሰዋለን ይላሉ። ተሰርቶ ያለቀውን ቤት አብረው የሰሩትን ቤት ደግሞ ለማፍረስ አፍርሰህ የት ልትገባ ነው የሚጠይቅ ሰው ነው እኮ የጠፋው። የት ልትገባ ነው? ቤትህን አፍርሰው የት ልትገባ ነው? የተሰራውን ቤት አፍርሰህ የት ልትገባ ነው? መጀመሪያ ቤት ስራ እስኪ። ሜዳ ላይ ልትወድቅ ነው አይደል? የት ልትገባ ነው? ይሄን ጥያቄ መቼም አይመለስም። የኔ ጥያቄ የሚመልሰው የለም። የህዝብን ጥያቄ የሚመልስ ጆሮ ዳባ አልበስ። ዝም ብለህ ተጨፍነ ሄድ ነው። ተጨፍነ ስትሄድ ምን ጋር እንደምትጋጭ የነገረ የለም ወይም ረስተኸዋል። ከምን ጋር እንደምትጋጭ አታውቅም። ይህን እነግርሃለሁ ዛሬ። ስለዚህ የዓለም አቀፉ ማህበረሰብ ይህን ሁሉ ሂደት ያውቃል። ለምን እንደዚህ እንደሚሆን ራሱ እየተመራመረ ገብቶ አብሯችሁ በጋዜጠኛ መልክ በሰብአዊ መብት በእንትን አጠናለሁ በሚል እርዳታ ሰጣለሁ በሚል ውስጣችሁ ገብቶ አብሯችሁ እየከረመ የሴኒን ጋዜጠኛዋ እንኳን ስንት ጊዜ ቆይታለች። ሌላም ከእስራኤል የመጡት በጎጃም ፋኖች ያየናቸው በጎጃም ፋኖ አመራሮች በኩል በጠበቃ አስረስ በኩል
የምርኮኞቹን የጎበኙት ያዩት ሰዎች ምን ያክል ጊዜ ተቀመጡ? መጨረሻቸውስ ምን ሆነ? የምናውቀው ነገር የለም። ነገር ግን አጥንተው አውቀዋል፣ ያውቃሉ። ከኛ በላይ እነሱ በደንብ አድርገው መሬት ላይ ያለውን ነገር ያውቁታል። የሲኤንኤን ጋዜጠኛዋ ነው ወንድየው መሰለኝ 6 ወር አድርጓል። ሁሏን እየወጣ እየወረደ አቀበቷን፣ ቁልቁለቷን፣ የፋኖዎችን እንቅስቃሴ በሙሉ ሲዘግብ ኑሮ የሄደ ሰው እያንዳንዷን ነገር ያውቋታል። ስለዚህ ለምን እንደሚታገል ፋኖ ያውቃሉ። ከኛ የበለጠ በደንብ አድርገው ሚስጥራችሁን ሁሉ ያውቁታል። ከኛ የደበቃችሁትን ሁሉ እነሱ ያውቁታል። ስለዚህ እነሱ የሚያምኑት ነገር አሁን ይህንን የዘር ማጥፋት ወንጀል ነው ብለው እስካልተቀበሉን ድረስ ማሳመን ያልቻልነው የፋኖ አመራሮች አንድ ባለመሆናቸው፣ አንድ ተቋም ይዘው ባለመምጣታቸው ከሆነ ሁለተኛውን እንደ አማራጭ ምዕራባውያን የሚፈልጉትን ነገር ከደረስኩበት ተመራምሬ አጥንቼ ካየሁትና ካወቅኩት ከሱ ያገኘሁትን ሀሳቤን ሸር አደርጋችኋለሁ። ምዕራባውያን የፈለገ ሰው ቢሞት ጉዳያቸው አይደለም። ምዕራባውያን የሚፈልጉት ሩጠው የሚደርሱት ጥቅማቸው የተነካ ጊዜ ነው፣ ወይም ጥቅማችን ማን ሊያስከብርልን ይችላል የሚል ጥያቄ ነው ያላቸው። ይሄን ነው የሚያነሱት። በአካባቢው ያለውን የጂኦፖለቲክ ማን ሊይዝልን ይችላል? አህጉራዊ ጥቅማችንስ፣ ዓለም አቀፋዊ አህጉራዊ ጥቅማችን እንዴት ይጠበቃል ብለው ሲያስቡ በአካባቢው ያለውን የጸጥታና የኢኮኖሚ የተለያዩ ሁኔታዎችን ከስትራቴጂም አንጻር ከማን ጋር ሆነን መስራት እንችላለን ብለው ነው የሚያስቡት። ከዛ አንጻር ስናየው ኃይል ካለው ጋር ነው ይሰራል። ዲሞክራሲ ምናምን የሚሉት ይሄ እንትን ነው፣ ሽፋን ነው። ኃይል ካለው ጋር ሆነው ነው የሚሰሩት። ስለዚህ ይህን ኃይለኛ ሆነህ መውጣት የምትችልበት እድል አለ። ይህን እድል ግን ለማፍረስ የጎንዮሽ መጋጨቶችን፣ የጎንዮሽ ግጭት፣ ይሄ ምንድነው አካሄድ ማጣመምን፣ ይህን ከዚህ መውጣት አስፈላጊ ነው። ምንድነው የሚሆነው? ሁለተኛው ሌላኛው አማራጭ ያቀረብኩት በወታደራዊ ኃይል ጡንቻህን ማሳየት ነው። በወታደራዊ ኃይል ጡንቻህን ካሳየህ፣ የበላይነቱን ከያዝክ፣ ይህን ለማድረግ ደግሞ የጎንዮሽ ግጭቶችን አስወግዶ ሁሉም አፈሙዙን ጠላት ላይ ማድረግ አለበት። ያኔ ጠላትን ማሸነፍ ይቻላል። ያኔ የውጭ ኃይሎች ጥቅማቸውን ለማስከበር ሲሉ ያናግሩሃል። ፈልገው ይመጣሉ። መጠው ይጠይቁሃል። ባለፈው እኮ መጠው ነበር፣ በራስህ ጩኸት ነው የሄዱት። ድርድር ተደረገ፣ ምን አለ፣ አንታገስም አንልም፣ አባረራችኋቸው። እንዲህ ትንሽ ትዕግስት እኮ የለም። እንዴ እንዘምታለን፣ ዘመቻ፣ ጥሪ፣ ጓጓታ ምናምን ሄዱ፣ አልተመለሱም። እዛ በኋላ የሉም። እርግብ ስትመጣ ወደ ቤትህ በድንጋይ ብለህ ማባረር ማለት እንደዚህ ነው። እርግብ የሰላም መልእክተኛዋ መጣ ቤትህ ጓሮ አካባቢ ስትሰፍር በድንጋይ ብለህ የምታባረር ከሆነ አንተ ጨካኝ ነህ። እንደዛ እኮ ነው የተደረገው። ገና ምን እንደሆነ ሳታውቅ ውይይት ነው ተብለህ በጉዳዩ ባለቤቶች ተነግሮ ኖ መደረግ የለበትም ተብሎ ሪክረምቦ ምናምን ብዙ ተጮኸ። እነሱም ሄዱ። አሁን የሚሰጡት መልስ የስልጣን ፍላጎት ነው እንጂ
እኛ ይህን ጄኖሳይድ ብለን መቀበል አንችልም። የሁሉ ውጤቱ ይቅርታ፣ ውጤቱ የሆነው የስልጣን ጦርነቱ ነው ብለውታል። ህዝባችን ግን የዘር ማጥፋት ጭፍጨፋ እየተፈጸመበት ነው። ይህም መሰናክል ለማስወገድ የጎንዮሽ ግጭቶችን በማስወገድ በቀኝ በኩል ያለው ህዝባዊ ድርጅቱ ወንድምህ ነው። ስለዚህ ከወንድምህ ጋር በጋራ ወይም ሁሉ በያለበት አፈሙዙን በጠላት ላይ አድርጎ ጠላት ላይ መዝመት፣ ጠላትን ልክ ማስገባት፣ የወታደራዊ የበላይነቱን ስትይዝ፣ ጠላትን ማሸነፍ ስትችል፣ ያኔ ምዕራባውያን መጠው ያናግሩሃል። ዲፕሎማቶች መጠው ያናግሩሃል። ለምንድን ነው መቀሌ ድረስ የሚንጋጉት? አታስብም? ትንሽ አስበው እስኪ። ምክንያቱም እነዚህ ሰዎች የምዕራባውያንን ጥቅም አስከብረው የኖሩ ሰዎች ናቸው። ከሶማሌ ዳርፎር ሩዋንዳ ድረስ ሰራዊት፣ ሰላም አስከባሪ ሰራዊት ሲልኩ የኖሩ ሰዎች ናቸው። ወያኔ ኢህአዴጎች ሰፊ ግንኙነት ያላቸው ናቸው። የዲፕሎማትን ስራ መስራት የሚችሉ ናቸው። መቀሌ ድረስ እስካሁን ተስፋ ያልቆረጡባቸው፣ ምክንያቱም ሌላ ምትክ ስላላገኙ ነው። ተለዋጭ ስላላገኙ ነው። አማራጭ ስላጡ ነው። አማራጭ ሆነ መቅረብ ትችላለህ እኮ። በነገራችን ላይ ጌታቸው ረዳ ትልቅ የዲፕሎማሲ ስራ መስራት የሚችል ሰው ነው። ህወሓቶች ወይም እነ ደብረ ጽዮን እሱን አጡ ማለት አንድ አይናቸው ጠፋ ማለት ነው። 4 ኪሎ ገብቷል። በእውነት ከደብረ ጽዮን ጋር ተቆራርጦ ነው ብላችሁ ታስባላችሁ? ይህ ውሸት ነው። አንተ በዛ እኛ በዚህ ሁነን ጠላት ላይ እንዘምታለን ነው። በሚያስፈልገው ሁሉ እንደፈለግን ሆነን መደራጀት እንችላለን። በፌዴራል መንግስት በኩል በአገዛዙ በኩል የሚያስፈልገን ነገር አንተ እዛው ነው ትሰራለህ። የአፍሪካን ፖለቲካ ትቆጣጠራለህ፣ የምስራቅ አፍሪካን ፖለቲካ። እኛ ደግሞ እዚህ ሆነን ዴፋክቶ ሀገራችን ይቺ ህገወጥ ሀገራችንን ለማቋቋም እንሰራለን ነው። ጠላት የሚሉትን አማራን ደግሞ እንደቁሰዋለን። ይህ ነው፣ ሌላ አይደለም። በፍጹም ተለያይተው አያውቁ፣ አንድ ናቸው። እነዚህ ሰዎች ቀንድ የአማራ ጠላቶች እነዚህ ሰዎች ናቸው። ከጥንት ጀምሮ አማራን ጠላታችን ብለው ፈርጀው ህገ መንግስት ቀርጸው፣ ህገ መንግስታዊ ነው። በነገራችን ላይ አማራ የሚጨፈጨፈው በህገ መንግስት ድጋፍ ነው፣ በህገ መንግስት እውቅና ነው። ከዛ ውጭ አይደለም። ለዚህ ነው የሚጠብቀው ያጣ አማራ ህዝብ፣ የሚጠለልበት ህግ ያጣው። የኢትዮጵያ ህግ ቢኖር ኑሮ ኢትዮጵያውያን ይጠለሉበት ነበር። ግን የኢትዮጵያውያን ህግ አይደለም፣ የወያኔ ህገ መንግስት ነው። ስለዚህ ጠላት ከየትም ተሰባስቦ አማራን ለመጨፍጨፍ አንድ ሲሆን፣ አንድ ግንባር ሲፈጥር፣ አማራን ከመጥፋት እናድናለን ያሉ ወንድሞች ግን አንድ መሆን አቅቷቸዋል። ምንድን ነው አንድ መሆን ያቃታችሁ? ለምንድን ነው? ምክንያታችሁስ ምንድን ነው? ለመሆኑ ሰሞኑን ምዕራብ ጎጃም ላይ 120 በእናርጅና እናውጋ አካባቢ 120 ሰዎች 120 ንጹሐን በአንድ ቀን በግፍ ሲጨፈጨፉ አይቆጭሽም? 24 ሰዓት እንኳን ማለፍ የለበትም። አንድነትህን ስታውጅ፣ መታገያ ድርጅትህን ስታውጅ 24 ሰዓት ማለፍ የለበትም።
በምላስ ነው እንዴ ቁጭትህ? በተግባር አሳየን እንጂ በአፍ ብቻ በመናገር ብቻ ቁጭት ተግባር ከሌለው ምንድን ነው? እምነት ካለ እምነትህን በስራዬ እኔም አምናለሁ። ሐዋርያው ያዕቆብ ሲናገር ምን አለ? አንተ ወንድሜ ሆይ እምነትን ማመንንማ ሰይጣንም ያምናል ይንቀጠቀጥማል። ነገር ግን በተግባር የሚያምነውን ነገር በተግባር አያውለውም። ፈጣሪ እንዳለ ያምናል ሰይጣን ግን አያከብረው። እምነት ከስራ የተለየ የሞተ ነው። ስለዚህ የአማራ ሕዝብ ህልውና አደጋ አለበት ደርሶበታል ብለህ የምታምን ከሆነ ያንን አስወግዳለሁ ብዬ ወጥቻለሁ ብለህ የምታምን ከሆነ እምነትህን በተግባር አሳየን። አልሰራህም እያልኩ አይደለም። ይሄ ጥንቃቄ መደረግ ያለበት ነገር ነው። ብዙ ስራ ሰርተሃል፣ ግን የሰራኸውን ስራ ወደ ፍጻሜ ማድረስ ላይ ነው ያልቻልከው። የተቸገርከው እዛ ላይ ነው። አምሳ ሎሚ ለአንድ ሰው ሸክሙ ነው፣ ለአምሳ ሰው ግን ጌጡ ነው ይባላል። ብቻዬን ይሸከማለሁ ብለህ ነው የሁሉ ችግር የሁሉ ሸክም የበዛብህ። ለአምሳ ወንድሞች ብታከፋፍለው እና ከአምሳ ወንድሞች ጋር ሆነ በጋራ ብትሰራው ግን በጣም ይቀላል፣ ያጥራል፣ በአጭር ጊዜ ውስጥ ይፈጸማል። ይህን አይተህ ሰምተህ በመግለጫ ጋጋታ አልፈኸው እንደ ሌሎቹ ከዚህ በፊት ተጨፍጭፈው እንዳለቁት ባለፈው ዓመት ገበያ ላይ የተጨፈጨፉት እንደነዛ ተረስቶ ይታለፋል። ፍኖተ ሰላም ላይ ዓለምን ጉድ ያስባለ ቢቢሲ የዘገበው ሌሎች ሚዲያዎችና አልጀዚራ ሁሉ የዘገቡት ዓለምን ያሳዘነ ድርጊት ተፈጽሟል። በድሮን ነው ሎዛው የመጀመሪያውን ጨፍጭፎ ሰው ቁስለኛ ላይነሳ ሲሰበሰብ ያንም ጨምሮ በላያቸው ላይ በመጨመር ቦምብ በመጨመር ከፍተኛ ቁጥር ያለውን ንጹሃኖችን የፍኖተ ሰላም ነዋሪዎችን ጨፍጭፏል። ያም እንደዚሁ በቃላት ጋጋታ በመግለጫ ታልፏል። አንድ ለመሆን መግለጫ አያስፈልግም። አንድ ተቋም አማራዊ ተቋም ይዞ ለመምጣት ምንም ምክንያት አያስፈልግም። አንድ ሆኖ መታገያ ድርጅትን ይዞ መምጣት ነው። ይሄን ዛሬ አድርጉ የሚል ነው መልእክቴ። የመልእክቴ መደምደሚያ ይሄ ነው። እኔ ውስጤን እየበላኝ ስለሆነ አምቄ ይዤ መቀመጥ ስለማልችል ነው የምመጣው ወደዚህ እንጂ የራሴ ስራ ያለኝ በራሴ ስራ የምተዳደር ሰው ነኝ። የዩቲዩብ ተከፋይ አይደለሁም እንደማንኛውም። ለዚህም ነው በየቀኑ ማልገባው። ግን እያየሁ ስህተቶችን እያየሁ ያለቀ ጫፍ የደረሰን ትግል የሚያበላሹ ነገሮችን እያየሁ ዝም ማለት አልችልም። ግዴታዬ ነው። ብዙ ዋጋ የተከፈለበት ትግል ነው። እንቅልፍ አጠን ለማንቃት ስንጽፍ ስንጮህ የነበርንበት ነው። ያ ምኞታችን ተሳክቶ ሁሉም እንደፈለግነው ባይነቃም ባይሰለፍም፣ ነገር ግን ከፍተኛ ቁጥር ያለው የአማራ ወጣት
በዚህ ትግል ውስጥ ተሰልፏል። አሁን አይደለም በሺዎች በሚሊዮኖች የሚቆጠር ኃይል እንዳለን ይገባኛል። የቴክኒክና ጥበብን የመጠቀም ሁኔታዎች ከተፈጠሩ ይህ ትግል በአጭር ጊዜ ውስጥ ይቋጫል። በዚህ ክረምት ለዛውም በዚህ ክረምት ጠላት በአየርና በድሮን ያለውን ኃይል የሌለው ሁሉ የሚጠቀም ያለው አሁን ደመና ከሆነ በኋላ ድሮኖቹ ከስራ ውጭ ስለሚሆኑ ነው። እየተሯሯጠ ነው። ወንድሞች ሆይ በዚህ ጊዜ ለድሮን ኢላማ እንዳትሆኑ፣ ህዝቡንም አንቁት፣ ተሰብሰብ ብሎ እንዳይገኝ። ተራርቃችሁ በርቀት ጉዟችሁን አድርጉ። ፈጽሞ ተሰብስባችሁ አትገኙ። ጭፈራ ይሄ የህድል በኋላ የሚደረጉ ጭፈራዎች ወይም ሆታዎች ለጊዜው ጋፕ አድርጓቸው። ይደርሳል። አብረን የምንጨፍርበት ጊዜ ሩቅ አይደለም። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ድልን ለተገፋ ህዝብ ይስጥ። ጠላትን ከምድራችን ያስወግድ። ሀገራችን ኢትዮጵያን ሰላም ያደርግልን። አሜን። ለዛሬው በዚህ ጨርሻለሁ። ይህ ነው መልእክቴ። ስላዳመጣችሁኝ አመሰግናለሁ። መልካም ሳምንት ይሁንልን።